2 የሾርባ ማንኪያ ተልባ አድርጌያለሁ እዚህ ጋር። ከዛ 2 የሾርባ ማንኪያ ደግሞ ጥቁር አዝሙድ፣ ጨመርኩኝ። ከዛ 2 የሾርባ ማንኪያ አብሽ። እነዚህ ቅመሞች ዋና ናቸው፣ እንዳትተዋቸው። ባትተዋቸው ጥሩ ነው። አደረኩኝ። እዚህ ጋር የምታዩት የሻይ ቅጠል ነው፣ የሻይ ቅጠል ነው እና የሻይ ቅጠሉም እንደዚሁ 2 የሾርባ ማንኪያ አደርጋለሁ። በጣም ነው የሚሰራው። እሺ በጣም እውነት ልክ እኔ እንደማሳያችሁ አድርጋችሁ ከተጠቀማችሁ በ15 ቀን ውስጥ ለውጥ ታያላችሁ። ከዛ ኮሜንት ስር ያገኛችሁትን ለውጥ ትነግሩኛላችሁ። እሺ በዛው እንዳጠፉ። አምስተኛ የተጠቀምኩት እዚህ ጋር ቁርንፉድ ነው። 1 የሾርባ ማንኪያ ብቻ ነው። እስካሁን የተጠቀምኳቸውን ሁሉንም 2 የሾርባ ማንኪያ ነበር ያደረኩት። እዚህ ጋር ግን ቁርንፉድ ብቻ 1 የሾርባ ማንኪያ ነው የተጠቀምኩት። ምክንያቱም ቁርንፉድ ፓወርፉል ስለሆነ በቂ ነው ብዬ ስላሰብኩኝ ነው። ያው እንግዲህ የራሴ አሰምሽን ነው። ስለዚህ እሱንም አደርጋለሁ። ደረቅ ቅመሞቹ እዚህ ጋር 5 አሉ አይደለ? 6ኛ ደግሞ ቡና 1 የሾርባ ማንኪያ ይበቃናል። በደንብ ስላልሞላ ማንኪያው ትንሽ ጨምርበት። በቂ ነው። ከዛ የሚቀሩን እርጥብ ቅመሞች ናቸው። እርጥብ ቅመም እንኳን ብዙ አይደለም የምንጠቀመው፣ 2 ብቻ ነው የምንጠቀመው። ይሄ ቀረፋ ነው። ቀረፋ ዱቄቱ 1 የሻይ ማንኪያ ይሆናል። 1 የሻይ ማንኪያ የሚሆን እንጨምራለን። ስንት ደረስን? 1 2 3 4 5 6 7 ደርሰናል። የመጨረሻው እርጥብ ቅመም ሮዝሜሪ ነው። ሌላ ደግሞ ዝንጅብል። እነዚህን በመጀመሪያ ምን እናደርጋቸዋለን? ለሰስ ባለ እሳት ሞቅ እናደርጋቸዋለን። ልክ ይሄ ቅመም የደረቅ ቅመም ለሽሮ በርበሬ የምንጠቀመው የለም፣ ወፍጮ ቤት ልንሄድ ስንል አመሳመስ ሞቅ ነው እንጂ እሳት መግባት የለበትም።